ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የወርቅዬ ፈንዲሻ ፋሚሊዎች እንዴት ናቸው? ማን ናችሁ ወይ? እኔ ያለው እስኪር መስገን እኔ በጣም ደህና ነኝ። ሁሉ ሰላም ሰላማችሁ የበዛ ይሁንልኝ። ዛሬ የመጣው ለሩታ ጉዳይ ነው። ሩታ ዋው በጣም ደስ ብሎኛል። ጌታን አለባበሱ በጣም ደስ ብሎኛል። ለሴት ልጅ የሚገባ ነገር ነው። ሴት ልጅ ማለት አለባበሱ ነው ጨዋነቷ በጣም ደስ የሚል አለባበስ ለበሰሽው በዛው ቀጥይበት። ይሄን እምብርት የሚያሳየው ቂጥ የሚያሳየው ጡት የሚያሳየው ሳይሆን በቃ ለሴት ልጅ ወግ፣ የሴት ልጅ ክብር፣ የሴት ልጅ ማንነት ዛሬን አስታውቀሽው በጣም ደስ ብሎኛል። የምር በራሴ በኩል ከሆነ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። በዚህ ቀጥይበት። በጣም እጅግ በጣም ደስ ብሎኛል። የምር ደስ ብሎኛል። በሚቀጥል ደግሞ አቶ አበጋዘን ትላንትና የደረገው ስራ በጣም ደብሮናል። በጣም ከሚገባ በላይ ለሴት ልጅ የማይጠብቅ ነገር ነው ትላንትና አደረገ። ዘላለም ለሴት ልጅ ውርቀት፣ የሴት ልጅ እርካሽነት፣ የሴት ልጅ ማንነት የሚያጋልጥና የሚያቆሽ ስራ ነው ትላንትና ሰራ። ግን እሳም ደግሞ አለፍከው በፋተና እሳም አለፍከው። በጣም ደስ ብሎናል። ከሚገባ በላይ በጣም ተደስተናል። የምር እንንጃ አንዳንድ ጊዜ አንድ ሰው ከኔ ለይታ አትችልም ወይም ደግሞ ከኔ ለይታ ትወርቃለች ምሎ የሚያስብ ሰው በጣም ስህተት ነው። በጣም ስህተት ነው። ያ ጎርቶ ሲሸኝ አንሺ ደግሞ ሌላ አለው። መቼም ምን ጊዜም ጎርተሽ እንዳትሄጂ። አንድ ሰው ጎርቶ ሲሄድ መንገዱ አይቀናም። ግን ተጎርተ ስትሄጂ ወይም ደግሞ ተጎርተ ስትሄድ መንገዱ ይቀናል። ለሰው ልጅ ማለት ነው። ማንኛው ሰው ቢሆን ተጎርተ ስትሄጂ ወይም ደግሞ ተጎርተ ስትሄደው ሰዓት መንገዱ ለአንተስ በጣም ይቀናል። በጣም ይቀናል። በመልካም መንገድ ነው የምታገኙት ራስህን። ግን ጎርተህ ስትሄድ ምንም ችግር የለውም። ግን ተጎርተሽ አንቺ ጎርተሽ ያ ሰው ጎርተሽ ስትሄጂ አይቀናሽም፣ አይቀናም። ይሄ ማወቅ አለብክ። አሁን ትላንትና ይሄ ምን ማለት ፈልጌ ነው? ትላንትና አብሪሽ የሰራው ስራ ራሱን ጻድቅ አድርጎ ራሱን ንጹህ አድርጎ ራሱን ልክ እንደ ጳጳስ አድርጎ ራሱን ልክ እንደ ፋስተር አድርጎ ራሱን ልክ እንደ ሼካ አድርጎ ሲያወራ ሰት በጣም ደብሮኛል። በጣም እንዴት አንድ ሴት ልጅ አልጋ ቤት ተከራይቶ ሴት ልጅ ነይና ወንድ ልጅ ጥሪው ከዛ እንደዚህ ብለሽ እንደዚህ ፓትኒ ምሎ አማርኛ እንዴት ማለት በዛ ሰዓት ይሄ ልጅ ስሜታዊ ሆኖ ቢመታስ ማን ነው ተጠያቂነቱ? አይኑ አጥፍቶ ቤትስ ማን ነው ተጠያቂነቱ? ማን ነው ተጠያቂነቱ? ማን ነው እሱ? ማን ነው? ምን ማለት ነው? አብርሽ ትላንትና በጣም ስተሰርታል። ትላንትና ምንድነው ሁሌ ታጠፋለህ። በጣም ስተሰርታል። በጣም ከሚገባ በላይ ለሴት ልጅ የማይገባ ነገር ነው። ሴት ልጅ ማለት እናት ናት። ሴት ልጅ ማለት ሚስት ናት። ሴት ልጅ ማለት እህት ናት። ሴት ልጅ ማለት አገር ናት። እንዴት አንተ ሴት ልጅ ይሄ የሚያክል ታስረክሳለክ? አስረክሰክ ትላንትና ጸግሽን አስረክሰክ እንደዚህ ስታደርገው ሰዓት ልጁ ግን ጀግና ነው፣ አለፈው። በጣም አዳነኩኝ ልጁን፣ በጣም አዳነኩኝ። ከአሁን በፊት ምንም ይሁን ከውሻ ጋርም ይሁን ከሴት ጋርም ይሁን ከአህያ ጋርም ይሁን ከጅብ ጋርም ይሁን ግን ትላንትና በሶሻል ሚዲያ አንደኛ ወጣ። የእናንተ ስራ ሁሉ የእናንተ ሴራ ሁሉ ውርቀት ሆነ። ለሰው ልጅ ውርቀት አትጠብቁ። ምን ጊዜም ለሰው ልጅ ውርቀት፣ ለሰው ልጅ ክፋት፣ የሰው ልጅ ጉዳት አታስቡ። አይቀናችሁም። መቼም ምን ጊዜም ፈጣሪ ይጠብቋል። ፈጣሪ የሚያመልከው ጌታ ይጠብቋል። የሚያመልከው አላህ ይጠብቋል። የሚያመልከው ጌታ ኢየሱስ ክርስቶስ ይጠብቋል። ግን አንድ ሰው ገላለሁ ብላችሁ፣ አንድ ሰው ውርቀት ቦታ እናቆማለን ብላችሁ፣ አንድ ሰው አጉል ቦታ እናቆማለን ብላችሁ የምታደርጉ ስራ በጣም ያስጠላል። በጣም ከሚገባ በላይ ያስጠላል። ማይጠብቅ ስራ ነው ሰራሁት። ሁለተኛ ደግሞ ከትላንት ወዲያ ከፍቅር የጋራ ቪዲዮ አብርሽ ማን ነበር ስሙ ፉአድ ሲሰራ ምን እንዳደረገ አይተናል። ካንተ ጋር ለማውራት ሰዓት የለኝም እኔ እሷ ጋር ሄጄ እሷ ባስረዳ ይሻለኛል ብለህ ገፈትረህ ሄድከው። ግን የምታደርገው ስራ አብርሽ አንተን ራስህ ንጹህ አድርገህ ስትሰራው ስራ በጣም ህዝብ የቀየም ነው። ላንተስ
ለአንተ ፎሎወር መምጣቱ ሰብስክራይብ መምጣቱ ትርጉም የለም፣ ግን ህይወትን ታጣለክ። አሁን ካሁን በኋላ እቺ ልጅ ሩታን ካንተ ለይታ ሄዳለች ማለት ላንተስ የፈለገ ነገር ይሁን ደህና ትዳር እንደማታገኝ ነው ማውቀው። አታገኝ ደህና ትዳር። ለምን ሴት ልጅ የምትጫወተው ጫወታው ብታቆም ይሻላል። ካሁን በፊት ፍቅርዬን 5 ዓመት ሙሉ ካንተ ጋር አቆይተክ ልጅነቷን ጣፋጭነቷን አስለቅሰክ ማለት ነው አስቀየርከው። ተመልሳ ፈጣሪ ሲያንሰሳት ተነሳች። አሁን ደግሞ እቺ ልጅ ማንተን ፈቅራ ትምጣ እንጂ ቁማጣ አይደለችም፣ ጎድሎ አይደለችም። ለሴት ልጅ ያለው አመለካከት፣ ለሴት ልጅ ያለው ንቀት አንተ ማን ስለሆንክ ነው? አንተ ከማት ባልጣለክ አንተ ማን ነው? እንደ ሰው ቆንጆና እንደ ሰው ደህና ወንድ ብትሆን ኖሮ ሴት ልጅ በቁመና ሜዳ ላይ ትተኛለክ ማለት ነው። ግን ላንተ አይቀናም እንደዚህ አይነት ስራ። በጣም ስህተት ነው የምሰራ ሁሉ ቀን በዚህ እኔ ሩታን በዚህ ቀጥ ነው የሚላት። በጣም ደስ ብሎኛል። ጌታ ምስክሬ ነው። አለባበሷ፣ አነጋገሯ እኔ ድሮ የሚጠላው ትችዋለሁ። ድሮ እኔ የሚጠላው ነገር አለኝ፣ ግን ትችዋለሁ። ጀግና ናት። መቼም ትነሳለች። ጀግና ናት። በበለጠ በዛ ምንድን አልከው? ጎበዝ ነሽ ስላላችሁ በርቺ ስላላችሁ አበላሻችሁ። ካንተ ጋር እንደ ስኖር ነው ተበላሸችው ልጅቷ። እንደው ካንተ ጋር ሲኖር ነው ተበላሸችው። አሁን ግን አለባበሱ የሚያስተካክል ሰው መጥቶላታል። ፈጣሪ መስገን። አለባበሱ አነጋገሩ የሚያስተካክል ሰው መጣላት። ከሱ ጋራ ድራማም ትስራ፣ እውነተኛ ፍቅርም ይሁን ድራማም ይሁን አቀራረበትም ይሁን ለመታየትም ትሁን፣ ግን በጣም ተመችተኛለች። የትላንትና ፎቶ በጣም ተመችተኛለች። ምንድነው ይሄ የሚያክል የሚያንጨራጨረክ? ምንድነው ይሄ የሚያክል የሚያንጨራጨረክ? ምን ነው ወንድ አንተ ብቻ ነህ እንዴ? ወንድ እኮ አንተ ብቻ አይደለም። ፈጣሪ ሲያነሳው ሰው መቼም አይወድም። ፈጣሪ ሲያነሳው የወደቀ ሰው ሲነሳ ማንም አይወድም። ደግሞ ጥላችሁን ከሄዳችሁ በኋላ ሌላ ሰው ሲያነሱ መቼም ወንዶች አትወዱም። መቼም ከእናንተ ብቻ ነው መሰላችሁ። ለእናንተስ ከእናንተ ጋር በቃ ብቻ እድሜ ልክ ዘላለሟ ከእናንተ ብቻ ጋር ለመኖር ይመስላችኋል? ኖ የኔ ወንድም ተሳስታል። በጣም ተሳስታል። ለሴት ልጅ ያለው አካሄዱ አስተካከል። ለሴት ልጅ ያለው አካሄዱ ማታስተካክል ኮንክ መቼም ትዳር አትቀመጥም። መቼም ትዳር አትቀመጥም። በዛው ደግሞ መተክ የሰው ክፉነቱ ታወራለህ፣ የሰው መርዘን ታወራለህ። ካሁን በፊትም ፉአድ ምንድን አልከው? ሌባ ነው፣ እቃሽ ሰርቆ ይሄዳል፣ እንደዚህ አድርጎ ይሄዳል ብለህ አቆሽሸ ሰደብከው። ለፉአድ ትበረታለህ። ሌሎቹ ግን ጥብ ነው ባንተ ለሚጫወቱ፣ ግን አትበረትም። ለምን ሰው ልጅ ካንተ ለይቶ ሲሄድ ስትነሳ አትወድም። ውርቀት ነው የምትወደው አንተ። ግን ከኔ ለይታ ከሄደች ትነሳ ብለህ ለምን አታስብም? አሁን ይሄ ልጅ ትላንትና ምን አድርጎ ነው ማናትቺ ገለሞታ ማና ስሟ ጸግሽ አልጋ ቤት አስተኝተክ ካንተ በሱ ከካሜራ በፊት አንተ ከሷ ምን እንደሰራ ማን ያውቃል? አንተ ከካሜራ በፊት ወይም ደግሞ ካሜራ ሄዶ በኋላ አንተ ከሱ ጋር ምን እንደሰራክ ምን አውቃለን? አንተ ራስን ጻድቅ አድርገህ ራስን ንጹህ ሰው አድርገህ ለሰው ውርቀት ስታስብ አይከብድም? ሴት ልጅ እኮ ናት። ሴት ልጅ ናት። እናት አለች። አንተስ አይደለ? ለእናት ትጫወታለህ እንደዚህ። ለሴት ልጅ እንደዚህ ውርቀት አታስብ። ለሌላው ጊዜም ውርቀት አታስብ። በሚቀጥል ደግሞ እሷን ይወዳታል ለማለት ፈልገህ ነው አንገት ላይ የሷ ስም እየተሰየመ ብር አድርገህ የምትመጣው ሁሌ። ምን ነው የኔ ወንድም አንተ ጥለ ስትሄድ ሌላ ሰው ስላነሳት ነው እንደ ልጅቷን? ሴት ልጅ እኮ ናት። እኔም ነገ ሴት ልጅ ነኝ። እኔ ምን እንደምደርስ አላውቀውም። የኔ እድል ምን እንደሆነም አላውቀውም። የኔ እጣ ምን እንደሆነም አላውቀውም። እኔ እዚህ ጋር አሁን ማንን ተቆጣጣሪ ስለሌለ አሁን ዘላለሁ። ነገ አገሬ ሲገባ ለኔ ምን እንደሚፈጠርም አላውቀውም። ቤተሰቦች እዚህ ጋር አጥፍቻለሁ። ያጠፋው ነገር ምንድነው? ካሁን በፊት ብዙ ጊዜ አጥፍቻለሁ፣ ግን ካሁን በኋላ ስህተት ተምሬያለሁ፣ አስተካክያለሁ። ካሁን በኋላ ከምንም ጋር አንገናኝም። ነኝ በጥላቻ በኩል ማንም ያገኘኝም። ሆኖም ግን ለሴት ልጅ ያለው አመለካከት ብታስተካክል ይሻላል። የሴት ልጅ እይታ ቢያስተካክል ይሻላል። ምን ነው እኔ ብቻ ነኝ አልከው? ወንድ የሚባል እኔ ብቻ ነኝ አልከው? አብርሽ የሚባለው ወንድ ልጅ እኔ ብቻ ነኝ አልከው? መቼም እኛ አንወድም። ሴት ልጅ ወርቃ ስትወርቅ ሳትነንተ ደስ የሚለው ሴት ልጅ በደግ ብላ ስትነሳ አትወዱም። ደግሞ ከእናንተ ሌላ ወንድ እንድል ነው የምታስቡት። ጀግናቸው አሉ፣ ጀግና ወንዶች አሉ፣ የተደበቁት ጀግኖች አሉ። አንተ ስትጥል ሌላ የሚያነሳ ብዙዎቹ አሉ።
አረምበት፣ አስተካከልበት። አንተ ብቻ አይደለም ወንድነት እሳም በዛው ቀጥልበት። በጣም ደስ ብሎናል። አለባበሷ በጣም ተመችቶኛል። የሰላም ጾም ያርግላችሁ። ሰላም